እንዲህ ነው ብለን መናገር አንችልም። የነበሩትን ልጆች ያላቸውን አቅም ምናምን በደንብ ነው የምናውቀውና አሁን ትንሽ አዲስ ነው። ትንሽ ደግሞ ይሄ ሲቲ ካፖችን ምናምን አለመወዳደራችን ያለንን አቅም ለማወቅ ትንሽ እንቸገራለን ብዬ አስባለሁ። ጅምር ላይ ሊጉ ላይ ትንሽ የሚፈትኑ ነገሮች ይኖራሉ ብዬ አስባለሁ። ግን እንደ ቡድን የሆነ የሚጎለንም ነገር ነው እንዳለ የሚሰማንና ያ የሚጎለንን ነገር ማንደፍን ከሆነ በጣም አድካሚ ነው ውድድሩ። ሊጉ ረጅም ውድድር ስለሆነ የልጆች ጉዳት ምናምን ስኳዱ ዴብዙ በጣም ጠባብ በጣም እና እሱን ነገር ላይ ቢታሰብበት ጥሩ ነው ምለው። ስኳዱ አምና የነበሩ ልጆች አሉ፣ ጠንካራ ልጆች ይለቀቁብን አሉ። አዳዲስ የመጡ ጥሩ ልጆች አሉ። ከሱፐር ሊግም እዚህ ሚዲያው እንትን ላይ ሊጉም ላይ የነበሩ አሉ። ያው ዞሮ በጌም ነው ሰው የሚፈተሸው። ዝግጅት ላይ በጣም አሪፍ ናቸው። የኳስ አቅማቸውም ጥንካሬያቸውም ጥሩ ሆነው እየሰሩ ነው። በጌም ደግሞ የተሻለ የሚያሳዩበት አመት ነው ብዬ አስባለሁ። ጠንካራ ልጆች ለቀውብናል፣ እውነት ነው። ያመጡትን ደግሞ እንግዲህ የሚችሉትን ሰርተው የተሻለ አምና ያሳለፉትን ልጆች ያቃሉ አቅማቸውን የተሻለ ለመስራት እንግዲህ የተሻላቸውን እያደረጉ ነው ያሉት። እንግዲህ እናያለን። በጌም አሪፍ የሚሆን ይመስለኛል። ስኳዱም ምናምን ብዙ የሚደግፉ ልጆች መጥተዋል። ከነሱ ጋር ሆነን ጥሩ ነገር ለማሳየት ትንሽ ጌሙም ይበዛል። ለ2018 ወደ 38 ጨዋታ ነው ያለው እና ደግሞ ጥሩም የሚያግዙ ልጆች መጥተዋል።